ርስትን ስንናገር መጀመሪያ ማን ይቀድማል ከተባለ ተዋህዶ ይቀድማል። ተዋህዶ ይቀድማል። ተዋህዶ ለምሳሌ ፍጹም አምላክ ነው ፍጹም ነው ስንል ፍጹም አምላክ ነው ፍጹም ሰው ነው ስንል ክርስቶስ ምድራዊ አባት ስለሌለው ፍጹም አምላክ ፍጹም ሰው እንዴት ሊሆን ይችላል የሚል መናፍቅ ከተነሳ አዳም ምድራዊ አባትም ምድራዊ እናትም ስለሌለው ተፈጥሯል ፍጹም ሰው ሆኗል እንጂ ጎደሎ ነው ወይ ብለን እንጠይቃለን። አዳም ያለ እናት ያለ አባት ነው የተወለደው። ያለ እናት ያለ አባት ስለተፈጠረ ወይንም ከመሬት እግዚአብሔር ስላስገኘው አዳም ጎደሎ ነው እንላለን? አንልም። እንደማንል ሁሉ ክርስቶስ ያለ አባት ከድንግል ማርያም ለዳህራዊ ልደቱ አባት ስለሌለው ለቀዳማዊ ልደቱ እናት ስለሌለው አዳም ከመሬት ያለ አባት ያለ እናት ሲወለድ ጎደሎ እንዳልተባለ ፍጹም ሰው እንደተባለ ክርስቶስ ያለ አባት ከድንግል ማርያም ሲወለድ ፍጹም ሰው ነው እንላለን። አንድ ሁለተኛ ሔዋን ከአዳም ያለ እናት ስትወለድ ጎደሎ ናት እንላለን? አንልም። ፍጹም ሰው ናት ሔዋን። ማንም ይሄን አይክድም። ሔዋን ፍጹም ሰው እንደሆነች ክርስቶስም ያለ አባት ከድንግል ማርያም ከድንግል ማርያም ስጋን ሲነሳ እንደ እናት ሆና ማለት ምድራዊ አባት ሳይኖረው የሁሉንም ድርሻ ተወጥታ እናቱ ስለሆነች ክርስቶስ ፍጹም ሰው አልሆነም አያሰኝም። ለምን? ሔዋን አዳም ያለ እናት ሲያስገኛት ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያለ አባት ሲወለድ ሰው ሲሆን ክርስቶስ ባህሪው ይጎደለበት አያሰኝም። ፍጹም ምንድነው? ፍጹም ሰው እንለዋለን። ቅዱስ ቄርሎስ ዘእስክንድርያ ፍጹም አካል ፍጹም አምላክ ፍጹም ሰው መሆኑን ሲያስረዳ ሃይማኖተ አበው ምዕራፍ 71 ቁጥር 2 ላይ አሃዱ አብ ፍጹም በአካሉ አሃዱ ወልድ ፍጹም በአካሉ ወአሃዱ መንፈስ ቅዱስ ፍጹም በአካሉ ወአኮ እሉ ከመማይርገ መንግስት አላ አሃዱ መለኮት ወአሃዱ መንግስት ወአሃዱ ምኩናን ወአሃዱ ስምረት ይላል ቅዱስ ቄርሎስ ዘእስክንድርያ። ይሄ ማለት ምን ማለት ነው? አብ በመልኩ ፍጹም ነው፣ በመልኩ ፍጹም ነው። ወልድም በመልኩ ፍጹም ነው። አንዱ ወልድም በመልኩ ፍጹም ነው። በአካል ቀዋማያን የየራሳቸው አካል ስላላቸው እሱ ምስጢረ ሥላሴ ላይ እናየዋለን። ሁሉንም እዚህ ላይ ስለማንጨርሰው። ስለዚህ እንደዚህ ከሆነ የነዚህ የሶስቱ አካል መንግስታቸው ግን ማዕርገ መንግስትን ማበላለጥ ሳይሆን መንግስታቸው ግን አንዲት ናት አለ። መለኮታቸው ደግሞ አንዲት ናት አለ። ፈቃዳቸው አንዲት ናት አለ። ይሄ የሶስቱ ፈቃድ አንዲት መንግስት፣ አንዲት አገዛዝ፣ አንዲት ስልጣን፣ አንዲት ኃይል ተብላ ትነገራለች። አትከፈልም። መንግስት አይከፈልም። አካል ሶስት ነው፣ አምላክነት ግን አንድ ነው። በአካል ሶስት ናቸው፣ በአምላክነት ግን አንድ ናቸው። ያ አካል ፍጹም አምላክ ነው ስንል ፍጹም እግዚአብሔር ነው። ፍጹም ሰው ነው ስንል ደግሞ ስጋን ስለተዋሃደ ፍጹም ምንድን ነው? ሰው ነው። ያንን ለማስረዳት አሁንም ሌላ ነገር ብንጠቅስ የተመቸ ነው። ለዚህ ማስረጃ የምትሆነን ለሃይማኖታችን ቅዱስ ቄርሎስ እንደተናገረ አቀበ ማኅተመ ድንግልና ከመ ትኩን መራሒተ ለሃይማኖት አባይ፣ ለታላቂቱ ሃይማኖት መሪ ትሆን ዘንድ ድንግልናዋን ጠበቀው ብሎ ተናግሯል። ለታላቂቱ ሃይማኖት መሪ ማስረጃ የምትሆነን ለሃይማኖታችን ለማመናችን ምክንያትም ማስረጃም የምትሆነን ድንግል ማርያም ናት። ድንግል ማርያም በመጀመሪያ የእግዚአብሔር ምልክት ተብላ ትነገራለች። የእግዚአብሔር ምልክት። ይህም በምን እናውቃለን ያለውን ስናነሳ ለምሳሌ ብቻውን የወለደ ማን ነው? እግዚአብሔር አብ ነው። ብቻዋን የወለደች ደግሞ ማን ናት? ድንግል ማርያም ናት። ብቻ መውለድ እንደሚቻል ያየነው በእግዚአብሔር ሲሆን እሷ ደግሞ የእግዚአብሔር እናቱ ስለሆነች ብቻዋን ወልዳ አሳየችን ማለት ነው። ስለዚህ ምን ትባላለች? የእግዚአብሔር ምልክት፣ የእግዚአብሔር ምልክት ትባላለች። አሁን እናያዝ። እንደዚህ ከሆነ ፍጹም አምላክ ፍጹም ሰው እንዴት እንላለን ከተባለ እዚያው ላይ አሁን አመጣዋለሁ፣ አስረዋለሁ። ፍጹም አምላክ ፍጹም ሰው እንዴት እንላለን? ፍጹም ሰው ካልን ሰው ብቻ ነው። ፍጹም አምላክ ካልንም አምላክ ብቻ ነው ካል አሁን ሌላ ጥያቄ አለ። ድንግል ማርያም ፍጹም ድንግል ናት አይደለችም? ወልዳለች አልወለደችም? ወልዳለች። ድንግል ናት አይደለችም? ስንት ሰው ናት? አንድ ሰው ናት። ምንና ምንድን ናት? እናትም ድንግልም። ክርስቶስ ደግሞ ምንም ነው፣ ሰውም አምላክም ነው። ክርስቶስን አምላክ ነው ብቻ አትለውም። አዎ አይባልም። ክርስቶስን ሰው ነው ብቻ አትለውም። ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም ድንግል ናት ስንል ድንግልናዋ በእናትነት እንዳልጠፋ
ፍጹም እናት ናት ስንል እናትነቷ በድንግልና እንዳልተለወጠ፣ ክርስቶስ ፍጹም አምላክ ነው ስንል ሰውነቱ በአምላክነት አልተለወጠም። ፍጹም ደግሞ አምላክ ነው ስንል ደግሞ አምላክነቱ ደግሞ በሰውነት አልተለወጠም። ሰውም ነው አምላክም ነው። ፍጹም ሰው ነው ስንል ሰው ሆኖ እናገኘዋለን። የሰው ባህሪው ነው፣ ከኃጢአት በቀር ሰው ነው ማለታችን ነው። ስለዚህ ማንን ትሰብክልናለች ስንል አብን እናምጣው። አሁንም ፈጣሪ ልጅ ያለው እግዚአብሔር አብ ነው። ፈጣሪ ልጅ አለው። ፈጣሪ ልጅ አላት ደግሞ ድንግል ማርያም ናት። ድንግል ማርያም እንዴት ፈጣሪ ልጅ ይኖራታል ካለን እንግዳ እግዚአብሔር እንዴት ፈጣሪ ልጅ ኖረው? ለምሳሌ ቅዱስ ሳዊሮስ ዘስሙናይ ሲናገር ምን ብሎ ይናገራል? የእግዚአብሔር ልጅ ነኝ በማለቱ አብ አባቴ ነው በማለቱ እግዚአብሔር መሆኑን አስረዳ ይላል። አብ አባቴ ነው በማለቱ እሱ ራሱ እግዚአብሔር መሆኑን አስረዳ። ለምን ከተባለ ሰው ሰውን ይወልዳል፣ ከብትም ከብትን ይወልዳል፣ እንስሳም እንስሳን ይወልዳል፣ እጽዋትም እጽዋትን ይወልዳል። የዛፍ ፍሬ ተዘርቶ ዛፍ ነው የሚሆነው ማለት ነው። ስለዚህ እግዚአብሔር አብ አባቴ ነው ካለ እኔ ራሴ እግዚአብሔር ነኝ ማለቱ ነው። እሱ እግዚአብሔር አብ አባቴ ነው ካለ ድንግል ማርያም የሚወለደችው የእግዚአብሔር ልጅ ነው። ከድንግል ማርያም የተወለደው እሱ ራሱ እግዚአብሔር ነው ማለት ነው ብሎ ይረታል። ምክንያቱም አብ አባቴ ነው ካለ ሰውን ከወለደ ሰው በጣም ድፍረቱ ራሱ ማለት ነው። በጣም ድፍረቱ ያሳዝናል። ሰው ከብት ወልዶ ያውቃል? እንዲያውም በዓለም ላይ አያውቅም እኮ ሰው ከብት ወልዶ ያውቅም። ሰው ላም ወይም ደግሞ ሰው አሳማ ወልዶ አያውቅም። ሰው አዞ አይወልድም። ሰው የሚወልደው ሰው ነው። ሰውን ከወለደ እግዚአብሔርን ወለደ ብሎ ይመና ሰው እንግዳ የእግዚአብሔር ልጅ ነኝ ካለው እግዚአብሔር ነው ብሎ ማመን አለበት ሰው። ለምን አባቴ ላከኝ ካለ አባቱ እግዚአብሔር ከሆነ እሱ ራሱ ማን ነው? እግዚአብሔር ነው። ሰው የሚወልደው የሰው ባህሪ ያለውን ከሆነ የኔ ልጅ የኔ ባህሪ ካለው የእግዚአብሔር ልጅ እግዚአብሔር ባህሪ አለው። የእግዚአብሔር ልጅ እግዚአብሔር አካል አለው። የኔ ባህሪ የልጅ ባህሪ ከሆነ የእግዚአብሔር ወልድ ባህሪ የእግዚአብሔር አብ ባህሪ ነው። የእግዚአብሔር ወልድ ስልጣንም የእግዚአብሔር አብ ስልጣን ነው። ሰው ባልን ጊዜ የሰው ልጅ ነው ብለን እንደምናስብ የእግዚአብሔር አብ ልጅ ነኝ እግዚአብሔር አባቴ ላከኝ ካለ እግዚአብሔር ወልድ እግዚአብሔር ነው ብለን እንመልሳለን ማለት ነው። ሰውም እግዚአብሔርም ፈጣሪ ልጅ አላት ድንግል ናት። ፈጣሪ ልጅ አለው አብ ነው። ለሃይማኖታችን ምልክት የምትሆነን ድንግል ማርያም ናት ማለት ነው። ከዚህ የተነሳ ምን እንላለን? የአብ ልጅ ፈጣሪ ነው ኢየሱስ ክርስቶስ ፈጣሪ ነው ብሎ የሚያምን ሰው ሲመጣ ድንግል ማርያምንም ወላዲተ እግዚአብሔር ብለህ እመን እንላለን ማለት ነው። ንስጥሮስ ሲመጣ ያን ብለን ነው የምንመልስለት። ለምን? እግዚአብሔርን ንነሰን ሰማያ ለቅድስት ድንግል ወላዲተ እግዚአብሔር በስጋ እኛ ድንግል ማርያምን እግዚአብሔርን በስጋ የወለደች እንላታለን ማለት ምን ማለት ነው? እግዚአብሔር ወልድን በባህሪው የወለደ እግዚአብሔር አብ ነው። እግዚአብሔር ወልድን በባህሪዋ የወለደች ድንግል ማርያም ናት። ምን ማለት ነው? የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካህሌ ሁሉ መሆን። ከዚህም የተነሳ ነው መልአክ አላዳነንም መላእክት አያድኑንም የምንለው። መልአክ መሆን እንጂ መልአክ ሰው መሆን አይችልም። ሌላም ደግሞ እናምጣ። ሰውም አላዳነንም ነቢያት አላዳኑንም የምንለው ነቢያት ፍጡር ሆነው መቀጠል ይችላሉ እንጂ ከፍጡርነት ወጥተው አምላክ መሆን አይችሉም። እንስሳትም አላዳኑንም የምንለው እንስሳ ሆኖስ ይቀጥላል እስከ መጨረሻው ቴክኖሎጂ እስከፈለገው ድረስ ቢያድግ እርግጠኛው የምናገረው ነፍስን መስራት አይችልም። ዝንጀሮን ሰው ማድረግ አይችልም። ዝንጀሮ ከተማ እንድትለምድ ዳቦ አስለምዶ ሊያረጋት ይችላል። ዝንጀሮን ግን ሰው ማድረግ በፍጹም አይችልም። እነዚህ ሁሉ አላዳኑንም የምንለው ሁሉን የሚችለው እግዚአብሔር ነው። ሁሉን የሚችለው ነው ሰው የሆነው። ለምን ያመዋል ሰው? አዎ መልአክ አላዳነንም። አዎ አላዳነንም። እግዚአብሔር ግን አዳነን። እግዚአብሔር ሰው ሆነ። ለምን? እግዚአብሔር ሁሉን ይችላልና። ሁሉን ከቻለ ሰው መሆንም የሚችለው እግዚአብሔር ነው። ስለዚህ ልብ እንበል። ወልድን በባህሪው የወለደው አብ ነው። በባህሪው ማለት በእግዚአብሔርነቱ። ሰው ራሱን ሳያውቅ እግዚአብሔርን ልወቅ እያለ ድፍረቱ ማለት ነው። ምንድነው ማለት የፈለኩት? በዘመን የመጣ ሰው ዘመን የሌለውን እግዚአብሔርን ልመርምር ሲል ችግር እኮ ነው። አሁን ውጭ ላይ ምንድነው እየተሰራ ቢባል ወይ መረጃ ካላከለ ሰው ማወቅ አይችልም። አሁን ሰው እኔን ማወቅ ይችላል፣ እዚህ የተሰበሰበው ሰው አይችልም። ምን እያልኳችሁ ነው እናንተን? እኔ አለልም እንጂ አፈር ያብላችሁ ብል አታውቁትም ማለት ነው። በጊዜ የኖረ ሰው ያለ ጊዜ የኖረ እግዚአብሔርን ማወቅ አይችልም። ያ የማይታወቅ የማይመረመር ልጅ ያለው በባህሪው የወለደው እግዚአብሔር ብቻ ነው። ልብ እንበል። በባህሪዋ የወለደችው ደግሞ ድንግል ናት። ምን ማለቴ ነው? በባህሪዋ የወለደችው ስል ድንግል ማርያም ሰው ናት። የድንግል ማርያም ስጋ ይጨበጣል፣ ይያዛል፣ ይዳሰሳል፣ ይታያል፣ ግዙፍ ነው።
በባህሪዋ የወለደችው ማለት ድንግል ማርያም እግዚአብሔርን በመለኮቱ ሳይሆን የወለደችው በሰውነቱ ነው ማለት ምን ማለት ነው? ሩቅ መለኮትን ብቻ የወለደች ሳይሆን መለኮትን በስጋ ተዋህዶ ነው የወለደችው። ድንግል ማርያም ለእግዚአብሔር ወልድ የባህሪ እናቱ ናት። እንዴት ሊል ነው ሰውየው። እንግዲህ እንዴት ሲለኝ ጥያቄ የማቴዎስ ወንጌል ምዕራፍ 3 ላይ በዮርዳኖስ ሲጠመቅ ይህ ልጄ ነው ያለው ወይንስ እነዚህ ልጆቼ ናቸው ነው ያለው? ወይንስ በዚህ ላይ ያደረው ልጄ ነው ያለው? ይሄ ልጄ ነው አለ። ማንን? ስጋን ራሱን ማለት ነው። ለምን? ስጋ ማን ስለሆነ? መለኮት ከስጋ ጋር ሲዋሃድ ስጋ ቃለ አብ ወቃለ መንፈስ ቅዱስ ሆኗልና ስጋ አምላክ ስለሆነ ያ ስጋ የአብ ቃል ነው። ያ ስጋ ከድንግል ማርያም ስጋን የተነሳው ያ ስጋ አካላዊ ቃል ሲዋሃደው ምን ሆኗል ማለት ነው? አምላክ ሆኗል። ስለዚህ በባህሪዋ ወለደችው። የባህሪ ልጅ ያለው እግዚአብሔር አብ ነው። የባህሪ ልጅ ያላት ድንግል ማርያም ናት። ዘመን የማይወስነው ልጅ ያለው እግዚአብሔር አብ ነው። ዘመን ወስኖት እንደ ሰውነቱ 5500 ዘመን ቀድሞት ከ5500 ዘመን በኋላ ዓለምን የሚያስረጅ ልጅ ፈጣሪ ልጅ ያላት ድንግል ማርያም ናት። ስለዚህ ምን እንላታለን? አብ በባህሪው የወለደውን ድንግል ማርያም በባህሪው ወለደችው ማለት የሰው ባህሪ ሰው አይደለ? ስለዚህ ፍጹም ሰው የሆነው ከድንግል ማርያም ነው። እንደ አባቱ ብንሄድ አምላክነቱን እናገኛለን። እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይህን በማን እናውቃለን ከተባለ በድንግል ማርያም። አንድ ነገር ብቻ እናንሳ። አንድ ልጅ ያለው ማን ነው? አብ ነው። አንድ ልጅ ያላት ደግሞ ድንግል ማርያም ናት። አንድ ልጁን ለተዋህዶ የሰጠ አብ ነው። አንድ ልጇን ደግሞ ዓለምን እንዲያድን ከሷ አንድ ልጅ የወለደች ደግሞ ድንግል ማርያም ናት። ስለዚህ ምን እንላታለን? የእግዚአብሔር አብ ምልክት እንላታለን። ምልክትነቷ በምንድን ነው ከተባለ አሁን ሰው ብቻውን መውለድ ይችላል? ብቻውን መውለድ አይችልም። ብቻውን የወለደ ማን ነው? አሁን እንዴት ድንግል ማርያም ብቻዋን ትወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ይኸው ብቻዋን በመውለዷ ብቻውን የወለደ አብን ሰበከችው ማለት ነው። አያችሁ፣ እሷ ብቻዋን ነው የወለደችው። እንዴት ብቻዋን ወለደች ከተባለ እንግዲህ አብ ብቻውን የወለደው ማነጻጸር ግን አይደለም። ሰዎቹ ሊመስላቸው ይችላል። ህሊናው ያልጠራ ሰው እንደዚያ ነው የሚያየው። ስለዚህ አብ ብቻውን እንደወለደው ድንግል ማርያምን ብቻዋን ወለደችው። ከአብ ተመልከቱ፣ ያለ ሕማም እንደተወለደ ከድንግል ማርያምም ያለ ሕማም ተወለደ። ከአብ ያለ ዘር እንደተወለደ ከድንግል ማርያምም ያለ ዘር ተወለደ። ሴቶች ሲወልዱ በዘር ነው የሚወልዱት። እሷ ግን ያለ ዘር በመጽነሷ ምክንያት ሴቶች ሲወልዱ የሚሰማቸው ሕመም ሳይሰማት ወለደችው። እሱ ደግሞ ሕፃናት ሲወለዱ የሚሰማቸው ሕመም ሳይሰማው ተወለደ ማለት ነው። ስለዚህ ምን እንላታለን? የተዋህዷችን ምልክት፣ የአብ መታወቂያ ብለን እንጠራታለን። ፍጹም አምላክ ነው፣ ፍጹም ሰው ነው ስንል ምን ማለታችን ነው? ፍጹም አምላክ ነው፣ ፍጹም ሰው ነው ስንል ሰውም ነው አምላክም ነው። ፍጹም አምላክ ነው ስንል ሰውነቱን ለቆ አይደለም፣ መለኮት ከስጋ ጋር ተዋህዷልና። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ አይደለም። መዋሃድ ሁለትነትን አስወግዶ አንድ መሆን ነው እንጂ መዋሃድ መጠፋፋት አይደለም። ወሶበ ርኢኮ ለወልድየ እንዘ ይገብር ተአምራተ ወመንከራተ ኢተሐሊ ዘንተ ባይቲቱ ለስጋ። ልጄን ሙት ሲያስነሳ፣ ድዊ ሲፈውስ፣ ዕውራንን ሲያበራ ስታየው ይሄ መለኮት ነው እንዲህ ያደረገው አትበል። ወሶበ ርኢኮ ለወልድየ እንዘ ይርህብ ወይጸምዕ ወይደክም፣ መንገድ ሄዶ ሲደክመው ሲጠማው ሲርበው ስታይ ደግሞ ምን አትበል። ይህ ለስጋ አታስብ። ተዋህዶ ሁለትነትን አስወግዷል። አንድ አካል አንድ ባህሪ ይባላል። አምላክም ሰውም ነው ስንል አምላክ ይራባል የሚል ጥያቄ ይነሳል። የማይራበው ከምን ጋር ተዋህደ ነው ያልነው? ከሚራበው ጋር። ቀድሞ ስንራብ ያለ ፈቃዳችን ነው። አሁን ግን የማይራበው ከሚራበው ጋር ስለተዋህደ አሁን ክርስቶስ ሲራብ በፈቃዱ ነው ማለት ነው። ምን ማለት ነው በፈቃዱ ማለት? እስኪ አንድ ጥያቄ ልጠይቃችሁ ሁላችሁም። አንድ መምህር ብላክቦርድ ላይ ያስተማረ ሀ ብሎ ይጽፋል። ሀ ብሎ ጻፈ። ከዛ ሀ ሲል ቆየ ሰው ተማሪ ማለት ሀ በሉ ሀ ሲሉ ሁ ሲሉ ቆዩ ተማሪዎቹ ማለት ነው። ከዛ ዘወር ይልና ተሜ ይቺ ማን ነበረች ሲቢል አሁን አያውቀውም? ያውቀዋል።
የምን ሆነ ማለት ነው? አዋቂ መለኮት ከስጋ ጋር ስለተዋሃደ ስጋ አልዓዛርን የተቀበራችሁት ሲል የፈቃድ ነው ማለት ነው። የፈቃድ ነው ማለት ምን ማለት ነው? እያወቀ ነው የሚጠይቀው። ምን ይላሉ ሊቃውንቱ? ጠየቀ ተራበ አሉ። ተመልከቱ። አላ ከመይሃብ መካናት ለጥንተ ትስቢቱ። ተራበ ተጠማው ተራብኩ አለ። መራቡ መጠማቱ መጠየቁ በፈቃዱ ነው እንጂ ሰው መሆኑን ለማጠየቅ ነው እንጂ መራቡም መጠየቁም መጠማቱም ምንድነው? የፈቃድ ነው። ለምን? ማይምረ ህዋአት መለኮት ከስጋ ጋር ስለተዋሃደ ማለት ነው። ስለዚህ ምን ይሆናል? መራቡ የፈቃድ ይሆናል፣ መጠማቱ የፈቃድ ይሆናል። ለምሳሌ ምንድነው ያለው ቅዱስ ጴጥሮስም አንድ ከተማ ላይ ሲደርሱ ጴጥሮስን ሄደው መምህራችሁ ግብር አይከፍልም የሚል ጥያቄ ጠየቁ። አንድ ጥያቄ። ከዛ ክርስቶስ ዘወራለና የነገስታት ልጆች ግን ግብር ይከፍላሉ ወይ የሚል ጠየቀ። ምክንያቱም እግዚአ ሰማያት ወምድር የሰማይም የምድርም ንጉስ የኔ ልጆች ናቸው ማለቱ ነው። ከዛ አይከፍሉም የነገስታቱ ልጆች ይሳለው። የነገስታቱ ልጆች ካልከፈሉ እንደማይከፍሉ አንተ ከመሰከርክ እንግዳውስ እንዳይሰናከሉ ሂድና ወደ ባህር ሂድ፣ አሳ ታገኛለህ፣ ከአሳ ውስጥ ሆድ ውስጥ እንቁ ታገኛለህ፣ እንቁን አወጥተህ ስጣቸው አለው። ይኸው አምላክም ሰውም ልብ እንበል እንደ ሰውነቱ የነገስታት ልጆች ይገብራሉ ብሎ ጠየቀው ጴጥሮስን። ይኸው ይገብራሉ ብሎ ሲጠይቀው ያንን እንደሚመልስም ያውቃል። ያን ሲጠይቅ ግን እያወቀ ነው የሚጠይቀው ነው። እያወቀ የሚጠይቀው አዋቂ ሰውም አምላክም ስለሆነ ነው። ሰውም ስለሆነ ፍጹም ሰው ስለሆነ እንደ ሰው ይጠይቃል። ሐመ ከመውሉደ ሥጋ ሰው እንደመሆኑ እንደ ሰው ታመመ። ግን መታመሙ ደግሞ የፈቃድ ነው። ሰው የሚታመመው አሉ ሊቃውንት እኮ ናቸው፣ ብንበላ ሌላ ችግር ይመጣል፣ ቢርበን ደግሞ እንከሳለን አሉ። ሰው ቢርበው ይከሳል፣ እንደገና ደግሞ ቢጠግብ ደግሞ ሌላ ችግር ይፈጥራል። ክርስቶስ ግን ሲራብም መራቡ እንዲከሳ ያደርገው። ለምን? በፈቃዱ ህብስተ ሕይወት ክርስቶስ ህብስተ ሕይወት አካላዊ ቃል መጋቢ ሁሉ ቃል ከስጋ ጋር ስለተዋሃደ ማለት ነው። ስለዚህ ምን አለው ጴጥሮስን? ሂድና ከባህር አውጥተህ ገብርላቸው አለው። እንደ ሰውነቱ ሲገብር እንደ አምላክነቱ ደግሞ ባህርን አስገበራት ማለት ነው። ሰውም አምላክም የምንለው ከዚህ የተነሳ ነው። እንደ ሰውነቱ ግብር ሲገብር እንደ አምላክነቱ ደግሞ ባህር ገበረችለት ማለት ነው። ስለዚህ ሰውም አምላክም ስንለው እሱ ነው። ከተዋህዶ በኋላ ግን ሁለትነት የለም። በፈቃዱ ምንልበት የተነሳው ሰውም አምላክም ስንል ሰውነቱንም አምላክነቱንም ለዚህ ምልክት የምትሆነን አንዷ ማን ናት? ለአብ ምልክታችን ድንግል ማርያም ናት። ሁለተኛ ለወልድ ምልክታችን ናት። የወልድ ምልክት ናት ስንል ደግሞ አንድ ነገር እናያዝ። ለምሳሌ እግዚአብሔር ወልድ ሰውም ነው አምላክም ነው። ሰውም ነው አምላክም ነው። ሰው ብቻ ነው አይባልም። ፍጹም ሰው ነው፣ ፍጹም ደግሞ ምንድን ነው? አምላክ ነው። ፍጹም ሰው ፍጹም አምላክ ለመሆኑ ማስረጃ የምትሆነን ፍጹም ድንግል ናት፣ ፍጹም እናት ናት። ይኸውላችሁ እንግዲህ ልብ በሉ። ድንግል ማርያም ክርስቶስን ከመጸነሷ በፊት ድንግል ናት፣ በጸነሰች ጊዜም ድንግል ናት፣ ከጸነሰች በኋላም ድንግል ናት፣ ከወለደች በኋላም ድንግል ናት። ክርስቶስ ሰው ከመሆኑ አስቀድሞ አምላክ ነው። ሰው በሆነ ጊዜ ስጋን በተዋሃደ ጊዜ አምላክ ነው። ስጋን ከተዋሃደ በኋላ ምንድን ነው? አምላክ ነው። ይኸው ሰበከችልን ማለት ነው። ልብ እንበል። ድንግል ማርያም ክርስቶስን ከመጽነሷ ከመውለዱ አስቀድሞ ድንግል ሆና በወለደችም ጊዜ ድንግል እስከ ዘላለሙ ድንግል ከሆነች በወለደች ጊዜ እናት፣ ከወለደች በኋላም እናት፣ እስከ ዘላለሙም እናት ናት። ክርስቶስም ሰው በሆነ ጊዜም አምላክ፣ ሰው ከሆነ በኋላም የባህርያም ፍጹም አምላክ፣ እስከ ዘላለሙ ፍጹም አምላክ ነው። በድንግልናዋ የማይለወጠውን ልጇን ሰበከችው ማለት ነው። ስለዚህ እሷ ፍጹም ድንግል ፍጹም እናት እንደሆነች ክርስቶስም ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ብቻ ነው ስትል ደግሞ ፍጹም ሰው ብቻ ነው ስትል ፍጹም አምላክነቱን እንዳዘነጋ ነው። ምክንያቱም እንኳን ልጇ ፍጹም እናት ፍጹም ድንግል ሆናለች ድንግል ማርያም። በዚህ ልጇን ትሰብክልናለች ማለት ነው። ሌላው የምትሰብክልን ልጇን በምንድን ነው ከተባለ ሊቃውንት እንዲህ ብለው ይናገራሉ። ሰረቀ በስጋ እምድንግል ዘንበለ ዘር አብሲ ዋዳነን፣ ከድንግል እንበለ ዘር እንበለ ሩካቤ ተወልዶ አዳነን፣ ሰረቀ ያድነን ዘንድ ተወለደ ብለው ይተረጉማሉ። ምን ማለት ነው ያለውን ሲተረጉሙት ሊቃውንት ምን ነው ከድንግል ያለ ዘር ክርስቶስ ለምን ተወለደ ያለውን ሲናገሩ በዘር መወለዱ ንቆ ነው። እንዲያ ከሆነ ብዙ ወተባዝሁ ባላለ ነበር። በአዲስ ኪዳንም
ክቡራው ስቦ በኩለሄ ወለምስካቦሙ አልቦቱ ሲበት መጋባት በእግዚአብሔር ዘንድ የተፈቀደ ነው፣ ለምንጣፋቸው እንኳን ርኩሰት የለውም ብሎ ባልተናገረ ነበር። እንግዲያውስ ምንድነው ብለው ሲጠይቁ ሶበሰ ተወልደ በሩካቤ ብእሲ ወብእሲት ብዙሃን እንታዘብዎ ወምረሰይዎ ሐሰተ ይላል። እንደኛ በዘር በሩካቤ ተወልዶ ቢሆን ኖሮ አይሁድ የዮሴፍ ልጅ ለማለት ምክንያት ባገኙ ነበር። ስለዚህ ምክንያት ለማሳጣት እንዴት ተወለደ? እንበለዘር ተወለደ። ያ እንበለዘር መወለዱ ምን እንደሆነ ያሳውቅለታል፣ የባህሪ አምላክ እንደሆነ። እንደዚያ ከሆነ አዳም ያለ እናት አባት የተወለደው አምላክ ቢሆን ነውን የሚል መናፍቅ ሲነሳ ደግሞ እንመልሳለን። እንደዚያ ካልክ ደግሞ እንላለን መልሰን ማለት ነው። ከስጋ ጋር ተዋሃደ ነው እንጂ ያልነው ከድንግል ማርያም ሲወለድ ህይወቱ ጀመረ አላልን። ስጋን ተዋሃደ ነው ያልነው። ስጋን ለመዋሃዱ ደግሞ ትንቢት ተናግሯል። አዳምን ከእህቱም ምድር ማስገኘቱ በእህቱም ድንግልና የመወለዱ ምሳሌ ነበረ። ለሶምሶን ካህያ መንጋጋ ላይ ለውሃ ጥሙ እንደው እግዚአብሔር ያሳያችሁ። ድንግል ማርያም ክርስቶስን ወለደች ሲባል ያለ ዘር ወለደች ሲባል የሚያመው መናፍቅ ካለ እስኪ እንደው አሁን የሞተ ያህያ መንጋጋ የደረቀ ያህያ መንጋጋ ውሃ ያፈልቃል? በመጽሐፍ ቅዱስ አላፈለቀም። ሶምሶን እኮ የጠጣው ከሞተው አህያ መንጋጋ ነው እኮ ተመልከቱ። ከሞተው አህያ ደግሞ ተመልከቱ፣ መሬት ላይ ቢሆን ከመሬት ወጥቶለት ነው የጠጣ ብለን እናወራ ነበር። የአህያ መንጋጋው እንደዚህ ተነስቶ ተቀምጧል። ውሃ በየት አለፈ? ጎማ ውስጥ ላይ አልተቀበረበት፣ ቱቦ አልተላለፈ። ከዚያ ውስጥ ተመልከቱ ከሞተው አህያ መንጋጋ ውሃ ፈልቆ ሶምሶን እንደጠጣ የአህያ መንጋጋ የተባለው የክርስቶስ ሞት ነው። አይሁድ ከናቁት ከክርስቶስ ሞት ሕይወት ተገኘ ማለት ነው። በሌላም አነጋገር ተመልከቱ የሞተ የተባለው በኃጢአት የሞተ አዳም ነው። ከኃጢአት ከሞተው አዳም መርገም ያልወደቀባት ንጽሕት ዘር አስገኘ ተብሎ ይተረጎማል። በሌላ አነጋገር ደግሞ ተመልከቱ ከሞተው አህያ መንጋጋ ውሃን እንዳስገኘ ከሞተው አዳም አብራክ ድንግል ማርያምን አስገኝቶ ከድንግል ማርያም ያለ ምክንያት ሰው ሆነ ነው። ያለ ምክንያት ነው እያልኳቸው ያሉት፣ ያለ ምክንያት የአህያው መንጋጋ ውሃ እንዳስገኘ። ስለዚህ ይሄ ምሳሌ ነው አንዱ። ሌላው ለይስሐቅ ከታተመ ግንድ በግ ቤዛ ሆኖ እንደቀረበ ከድንግል ማርያምም ደግሞ በእህቱም ድንግልናዋ ጌታ እንበለ ዘር መገኘቱን ያስረዳል። ብዙ አይነት ትርጓሜ ተረጉማሉ አባቶቻችን፣ እዚያ ላይ ያለው ይቆየን። ሌላው ምንድነው? ሶስተኛው ለእስራኤል ከታተመች ድንጋይ ውሃ ይፈልቅላቸው ነበረ። ከታተመች አለት ማለት ነው። ስለዚህ በታተመ ድንግልናዋ ክርስቶስ የመጸነሱ ምሳሌ ነው ማለት ነው። ድንግልናዋን ሳይሽር ነው የተወለደው። ለምን ከተባለ የታተመች ድንጋይ ውሃ ማስገኘትን ከቻለች ሳትሰበር በታተመ ድንግልናዋ ድንግል ማርያም እግዚአብሔርን አስገኘች ብንልህ የትኛው ነው ሊደንቅ የሚችለው ነው? እንኳን ድንግል ማርያም አለት ሳይሰበር ውሃ ማስገኘት እንችሏል ማለት ነው። እንኳን ድንግል ማርያም የኔ አይን የእናንተም አይን ማለት ነው እንዳይከፋችሁ ሳይሰበር ሰውን ከነግሩ ማስገባት ይችላል። ላንግባባ እንችላለን። ምክንያቱም ገባው እንዴ እንዳይል ሰው ማለት ነው። ያማ ሰውየውን ስናየው ከራስ ጸጉሩ እስከ እግር ጥፍሩ ትልልቁ ፎቅ ሁሉ አይናችን ውስጥ ቁጭ ብሎ ይታያል። እዚህ ጋር ብናየው አሁን ማለት ነው ይኸው እዚያና እዚህ አለን አሁን ማለት ነው። ይኸው አለን ማለት ነው። ቦታዬን ሳለቅ አይን ውስጥ አለው፣ ደግሞ ከአይን ውስጥ ሳልወጣ ደግሞ ቦታዬ ላይ አለው ማለት ነው። ቦታው ከአብ አንድነት ሳይለይ በድንግል ማርያም ማይጸን አለ። ድንግልናዋን ሳይሽር ተጸነሰ። በድንግል ማርያም ማይጸን ሳለ ደግሞ ከአብ አንድነት አልተለየም ነው። አምላክም ሰውም ነው ስንል እሱን ነው የሚያስረዳው። ስለዚህ ምንን ትሰብክልናለች ከተባለ በዚያ በድንግልና የማይለወጥ ድንግልና እንዳላት ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት፣ ሰውም አምላክም የሆነ ልጅ አላት ማለታችን ነው። ከዛ ሊቃውንቱ ምን ይላሉ? ትንቢቱን እሱ ባወቀ አናግሮታል፣ ምሳሌውንም እሱ ባወቀ አስመስሏል። ምስጢሩ እንደው ምንድነው ይላሉ ሊቃውንቱ ሲናገሩ። ምንድነው ምስጢሩ ያለውን ሲናገሩ እሱን ወልዳ እስከ ዘላለም ድንግል እየተባለች እንደምትኖር እሱም ከሷ ተወልዶ እስከ ዘላለሙ አምላክ ወሰብ ሲባል ይኖራል። እሱን ወልዳ እስከ ዘላለሙ ድረስ ስሟ ማን ነው ቢባል ድንግል ወም ነው። ድንግል ወም ብለን እንጠራታለን። ክርስቶስ ደግሞ እስከ ዘላለም ስሙ ማን ነው ቢባል አምላክ ወሰብ ነው። ፍጹም አምላክ ፍጹም ሰው ነው። በዚህ ይታወቃል። ከዚያ ተመልከቱ እንደውም አሉ ሊቃውንቱ ልደት ቀዳማዊ ታውቀ በዳህራዊ ልደት ነው የሚሉት። ቀዳማዊ ልደቱ የታወቀ በዳህራዊ ልደቱ ነው። ለምን ሲባል ከድንግል ማርያም ያለ አባት መወለዱ ከአብ ያለ እናት መወለዱን ያስረዳለታል።
የብቻ እናት ያለችው እሱ፣ የብቻ አባት ያለው እሱ፣ የብቻ ልጅ ያላት ድንግል ማርያም፣ የብቻ ልጅ ያለው እግዚአብሔር አብ ነው በማለት ሊቃውንት ድንግል ማርያም የእግዚአብሔር ወልድ ምልክት ናት ብለው በዚህ ይናገራሉ። ሶስተኛ ድንግል ማርያም የእግዚአብሔር መንፈስ ቅዱስ ምልክት ናት። የእግዚአብሔር መንፈስ ቅዱስ ምልክት ናት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው እንዴት ነው ከመንፈስ ቅዱስ ልንወለድ የምንችለው ሲለው እስመ መንፈስ ሀበ ፈቀደ ይነፍሕ ወቃሉ ትሰምዕ ወይተአምር እምኀበሂ ይመጽእ ወኀበሂ ይሐውር። መንፈስ ነፋስ ከወዴትም እንደመጣ አታውቅም፣ ወዴትም እንደሚሄድ አታውቅም። ከየት እንደመጣም አታውቅም፣ ወዴት እንደሚሄድም አታውቅም። ቃሉን ትሰማለህ፣ ከየት እንደተነሳ አታውቅም። ሲነፍስ ዛፍ ሲያወዛውዝ ልታየው ትችላለህ፣ ወዴት እንደሚሄድም ላትለይ ትችላለህ። እንደዚህ ካለ ነው። ስለዚህ ምን ይባላል ማለት ነው? ድንግል ማርያም የመንፈስ ቅዱስ ምሳሌ ናት ስንል መንፈስ ማለት የማይመረመር ከህሊና በላይ የሆነ ክንፍ ያለው በሮ የማይደርስበት ህሊና ያለው አስቦ የማይዘልቀው ጥልቅ ረቂቅ ዘእምረቂቃን ምጡቅ እምኩሎሙ ፍጥረታት ማለት ነው። በፍጥረታት ህሊና ታስቦ የማያልቅ የማይገመት ማለት ነው። እንደዚያ ከሆነ ድንግል ማርያምንም ህሊና አስቦ ሊዘልቃት አይችልም ነው። ጥያቄ እስኪ ጥያቄ እንጠይቅ። ምድር ሁሉ የተረገመ ከሆነ በተረገመው ምድር ውስጥ የተባረከ መሬት እንዴት ቀረ? ምን እናቃለን ነው መልሱ። እኛ ምን እናቃለን? በቃ መልሱ እሱ ነው። እሺ ሌላም ጥያቄ እናምጣ። ሌላም ጥያቄ ማለት ነው። ድንግል ማርያም በደንብ አስቡት እስኪ። በደንብ ማሰብ ያለብን እሱ ነው። ዓለማትን ሁሉ የያዘ እግዚአብሔር በማህፀኗ የዕለት ጽንስ ሆነ። እንዴት ቻለችው? የሚመልስ ሰው አለ? የለም። ይህንም እናደንቃለን። ህሊናችን መርምሮ ስለማይዘልቃት የማይመረመረውን እግዚአብሔርን ሰበከችልን ማለት ነው። ኪሩቤል ዙፋኑን ይሸከማሉ። ድንግል ማርያም ግን ማህፀኗ ይዘዋለች። ማህፀኗ ከያዘችው ዓለማትን ይዞ እሱ እንደገና ደግሞ በእናቱ ማህፀን ሳለ እሷ ደግሞ ዓለማትን የያዘውን ጌታ በማህፀኗ ከያዘች ሰማይና ምድር ወስነዋት ከሰማይና ምድር በላይ የሰፋውን እግዚአብሔርን ከያዘች ምን እንበላት ነው? ስለዚህ ይህ ተመርምሮ ስለማያልቅ ምን እንላታለን? የመንፈስ ቅዱስ ምሳሌ ትምህርተ መንፈስ ቅዱስ እንላታለን። ሰው የማያውቃቸውን ነገር እንዘርዝር እስኪ። ሰው ለምሳሌ የማያውቃቸው ነገር እንዘርዝር። አሁን ሰው ሁሉን ያውቃል? ያወቃችሁት እውቀት አለ። አንድ ሰው አንድን እውቀት አወቀ። ያንን ማወቁን ያውቃል እንጂ ማወቁን እንዴት እንዳወቀ ማወቅ አይችልም። ነፍስ አላችሁ የላችሁ? አላችሁ። የት ላይ ነው? ትልቅ ችግር ነው የሚሆነው ማለት ነው አይደል? አሁን ለምሳሌ ሰው ታዲያ እግዚአብሔርን እንዴት ነው ያ አይመረመርም ነው እንደሆነ እናውቃለን። ቅዱስ ዮሐንስ እኮ ነው ምን አለ መሰላችሁ? አእምር ከመወለዶ እግዚአብሔር እያአምር ዘከመወለዶ ዘከመወለዶ እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር ወልድን እንደወለደው አውቃለሁ፣ እንዴት እንደወለደው አላውቅም አለ። በቃ ነፍስ አብራህ እንዳለች ታውቃለህ፣ እንዴት እንዳለች አታውቅም። ተዘቅዝቃ ትኑር፣ እግሯ ወደ ላይ ይሁን ራሷ ወደ ታችሁን አታውቅም። ሰው ነፍስ አለው የማይካድ ነው። አዎ ነፍስ አለው፣ ግን ያ ነፍስ እንዴት ሆኖ እንደሚኖር ማወቅ አይችልም። ለምሳሌ ሽቱ ብንረጫችሁ ታሸታላችሁ አይደል? ስጋ ነው የሚያሸተው? ነፍስ ነው የሚያሸተው? ነፍስ ነው የሚያሸተው? እሺ ለነፍስ ሽቶ የረጨ ሰው አለ? አለ ወይ ነው? እሺ ማን ነው የሚያሸተው? ሁለቱም ተደራደራችሁ? ሁለቱም ብለዋል። እንግዲህ ሁለቱም አይባልም። ሁለቱ ለብቻቸው ተለያይተው ስራ መስራት ይችላሉ? ቅዱስ ቄርሎስ የተናገረው ለዚህ ነው። ሃይማኖተ አበው ምዕራፍ 73 ቁጥር 19 ላይ ሰማዕታት የተቀበሉትን መከራ አምጥቶ ለተዋህዶ ምሳሌ አድርጎ ይጨርሰዋል። ቦኑ ረከባ ነፍሳት ይሆሙ ለጻድቃን። እውነት ሰማዕታት ስለቱን እሳቱን ሲቀበሉ ነፍሳቸው ነው የተቀበለ ስጋቸው ብሎ ይጠይቃል። ነፍሳቸው ነው ካልከኝ ነፍስ አትገረፍም ይላል። ስጋቸው ነው ካልከኝ ስጋን ስንደበድበው ብንውል ነፍስ ከሌለችው ስጋ ዱላን መስማት አይችልም ይላል። ስለዚህ ህመምን እንድንቀበል እንድናሸት ያደረገችን ማናት? ነፍስ ናት ማለት ነው። ስለዚህ ያቺ ነፍስ እንዴት ሆና እንደምትኖር ሰው ማስረዳት ይችላሉ። ነፍስ ከኛ ጋር ተዋህዳ አለች። አዎ አለች። ስጋ ብቻውን ከሆነ ማየት ማዳመጥ መስማት አይችልም።
ነፍስ ብቻዋን ከሆነች ደግሞ መቀመጥ አትችልም። ተዋህደው ነው ያሉት። በሞት ተፈልጦ ቢኖርም እንኳን ተመልከቱ። የመለኮት ተዋህዶም እንደዚህ ነው። እግዚአብሔር ስጋን እንደተዋሃደ አውቃለሁ፣ እንዴት እንደተዋሃደ ግን አላውቅም። ይህን አስረዳኝ የምትለይ ከሆነ ግን ካንተ ጋር የተዋሃደችው ነፍስ እንዴት ሆና እንደተዋሃደች አስረዳኝ ነው። እስኪ ወደ ላይ እዛ ደመናው ጋር ወጡ። ትናንት ዝናብ ሲጥል ሰሞኑን ክረምቱን ወጣችሁ አይደል? ከፍ እዛ ህዋ ላይ ከፍ ስትሉ ወደዛ ከፍ። የነፍስ ቁመቷ ስንት ክንድ ነው? የት ደረሰች? አሁን ዝም ብለን ስናስባት እስኪ አሁን ፒያሳ፣ ጎንደር፣ ከዛ አሜሪካ ዝም ብላ ያያችሁ የጎበኛችሁትን ሀገር አስቡት። የት እየሄደ ነው አሁን ሀሳባችሁ? እዛ ቦታ ስንት ክንድ ነው ቁመቷ? ያቺ እኮ ናት። ተመልከቱ፣ 3 ክንድ ከስንዝር ላይ የተዋሃዳ ቁጭ አለችው። ያቺ ምንን ትሰብካለች ማለት ነው? ሙሉ እግዚአብሔር ከውሱን ስጋ ጋር መዋሃዱን ትሰብካለች። ግን ውሱን ሳለ ሙሉ ነው ማለት አምላክ ሳለም ሰው ነው፣ ሰውም ሳለ አዋቂ ነው ማለታችን ነው። ነፍስም ነው ስጋም ነው እንደማንል ሰው ብለን እንደምንጠራ ሰውም አምላክም ፍጹም ሰው ፍጹም አምላክ ስንል ምን ማለታችን ነው? መለኮት ከስጋ ጋር ተዋህዶ ፍጹም ሰው፣ ስጋ ከመለኮት ጋር ተዋህዶ ፍጹም አምላክ ነው ማለታችን ነው። ይሄ እንዴት ይሆናል የሚል ሰው ካለ እንግዳውስ ወዳጀ ካንተ ጋር አሳየኝ የሚል ሰው ካለ ካንተ ጋር የተዋሃደችው ነፍስህን አሳየኝ ነው ጥያቄው። እሷን ማሳየት ካልቻልክ የነፍስን ፈጣሪ እንዴት እንደተዋሃደ ማሳየት እንዴት ትችላለህ? ሌላ ጥያቄ። ራስክን ማወቅ ካቃተህ አንተን የሰራ እግዚአብሔር እንዴት ታውቀዋለህ? ራሴን እኮ ነው ማወቅ ያቃተኝ። ነፍስ አለኝ፣ አዎ። እንዴት ሆና ትኖራለች አላውቅም። ግን አለች፣ አዎ። አይክድም ሰው ይሄን። ነፍስ አለ፣ አዎ አለኝ። ካንተ ጋር ናት፣ አዎ። እንዴት ሆና ነው የምትኖረው አላውቅም። እግዚአብሔር ስጋን ተዋህዷል፣ አዎ። ከስጋ ጋር አንድ አካል አንድ ባህሪ ሆኗል፣ አዎ። እንዴት ሆኖ ይኖራል አናቅም። ምክንያቱም አንተ እንኳን አታቅምና ማለት ነው። ስለዚህ ከዚህ የተነሳ ፍጹም አምላክ ፍጹም ሰው ያለውን ቅዱስ ዳዊት ሲያጠቃልለው ምን ይላል መሰላችሁ? መዝሙር 138 ቁጥር 5 ላይ ተነክረት አይምሮትከ በላይሌ ይላል። አንተን ማወቅ በእኔ ላይ ተደነቀች ይላል። ግልጽ ነው አባባሌ። አንተን ማወቅ፣ አንተ የሰራውን ተዋህዶን ማወቅ በእኔ ላይ ተደነቀች። መርምሬ ልጨርሳት አልችልም። ሰው የሚያደንቀው መርምሮ አለመቻል ሲችል ሰው ማድነቅ ይጀምራል። ሰው እንኳን እግዚአብሔርን ራሱን ፍጥረታትን መርምሮ ማወቅ አይቻለውም። ከዚህ የተነሳ ምንድነው ያለው ሊቁ? እግዚአብሔር እንደተወለደ አውቃለሁ፣ እንዴት እንደተወለደ አላውቅም። ስጋን እንዴት እንደተዋሃደ አውቃለሁ፣ እንደከፈለ እንዳከበረ እንደተዋሃደ ሳይቀዳደም በአንድ ቅጽበት እንዳደረገ አውቃለሁ። እንዴት እንዳደረገ ግን ራሱ መድኃኔዓለም ያውቃል ብሎ ተናግሯልና አምላክም ሰውም ስንል ባጭር ቃል በተዋህዶ አንድ አካል አንድ ባህሪ ፍጹም አምላክ ነው ፍጹም ሰው ነው ስንል አምላክም ነው ሰውም ነው። አምላክና ሰው ሳይሆን አምላክም ሰውም ብለን መናገራችን ነው። ሰው ባልን ጊዜ ነፍስም ስጋም አይደል? ሰው ስንል ምንድነው በሉ እንጂ። ደግሞ አምላክ ክርስቶስ ስንል ምን ማለታችን ነው? ፍጹም አምላክ። ሰው ስንል ነፍስ ነው ነው። ሰው ስንል ስጋ ነው አይደለም። 7 ባህሪ ያለው እንደሆነ ፍጹም ሰው ስንል ፍጹም አምላክም ነው። ፍጹም አምላክ ስንል ፍጹም ሰውም ነው ማለታችን ነው። ስለዚህ ከዚህ የተነሳ ፍጹም አምላክ ፍጹም ሰው እንላለን። እነሱ እንደሚሉት ፍጹም ሰው ነው ስንል አምላክነትን ለቆ አይደለም። ተዋህዶ ካል መጠፋፋት ስለሌለ ተአቅቦ ስላለ፣ ተአቅቦ ካለ ደግሞ በመለኮት ርስት በስጋ ርስት ተብሎ ስለሚነገር ነው። እና ከዚህ የተነሳ ፍጹም አምላክ ፍጹም ሰው እንላለን ማለት ነው። እናመሰግናለን መምህራችን። ሰፋ ያሉ ጥያቄዎች ነው ያሉን። እነዚህን ጥያቄዎች በቀጣይ ክፍል 3 ላይ እናነሳቸዋለን። በተለይም ከአካል ተዋህዶ ጋር በተያያዘ የሚነሱ ጥያቄዎች አሉ። ሁለተኛው ጥያቄ ደግሞ በዚህ በመጽሐፈ ቅዳሴ ዮሐንስ ወልደ ነጎድጓድ ላይ እንደ እግዚአብሔርነቱ እየሰራ እንደ ሰው ተመላለሰ በሚለው ላይ በክፍል 3 ጥያቄያችን የምንመለከተው ይሆናል። ለዛሬ የነበረን ቆይታ ይህን ይመስላል። እጅግ አድርገን ነው የምናመሰግነው። አመሰግናለሁ።